ከወያኔ ዘመን ጀምሮ ከኢህአዴግ ዘመን ጀምሮ ሰላምና መረጋጋት የሚለው ከዛ ጊዜ ጀምሮ እንደ መጽሐፍ ቅዱስም እንደ ቁርአንም ስንደግም ኖረናል። ዋና ጉዳይ ግን ስልጣን በልክ ቤተ መንግስት ገብቶ ስልጣን የያዙ ኃይሎች መስማት አይፈልጉ። እኛ ግን ያላደረግ ከሌሎች ፖለቲካ ኃይሎች ጋር ሆነን ከዲፕሎማቲክ ማህበረሰቡ ጋር ሆነን አገር ውስጥም አገር ውጭም ያላደረግናቸው ነገሮች አሉ። ዋና ጉዳይ ስልጣን የያዘው ቡድን ወይም አንዳንድ ጊዜ ቡድኖች ይሆናሉ ሐቀኛ ፍትሃዊ የሚባለው ነገር አይፈልጉም። ስልጣንኛ እጅ ነው ወይ ተንበርከኩና እኛ ጋር ግቡ ወይ የስልጣን ፍርፋሪ ኑና ውሰዱ ካልሆነ በስተቀር የኢትዮጵያ ህዝብ ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንዲገባ አይፈልጉም። ችግሩ እዛ ላይ ነው። በአንድ እጅ ማጨብጨብ አይቻልም። እኛ የምንችለውን ያክል በኢህአዴግ ዘመንም ቢሆን በግልጽ ቋንቋ በአደባባይ ማንም በሚያውቀው ደረጃ ይህ ሀገር መሸጋገር የሚችለው የተሳካ ዲሞክራሲያዊ ሽግግር ሊመጣ የሚችለው የተሳካ ሰላምና መረጋጋት መምጣት የሚችለው ሁሉም የኢትዮጵያ ኃይሎች የተሳተፉበት ብሔራዊ እርቅ፣ ብሔራዊ ድርድር፣ ብሔራዊ ምክክር ይደረግ ስንጠይቅ ነበር። በመካከል ብልጽግና ፓርቲ ያንን ጠልፎ ኮሚሽነሮች ፈጠርኩላችሁ ምን ፈጠርኩላችሁ ኑና ተሳተፉ ወደሚለው ሄዱ። እናንተ ደግሞ ደጋግመን እንዳል በጽሁፍም በቃልም በስብሰባዎችም ሀገር ውስጥም ከሀገር ውጭም በተደጋጋሚ ባደረግናቸው ሙከራዎች በግልጽ ቋንቋ የአንድ ፓርቲ አጀንዳ አደረጋችሁት። በፈረንጁ ዓለም በሰለጠነው ዓለም የሚባለው ምንድነው? ሶስተኛ ወገን የሚባል አለ፣ ሰርድ ፓርቲ። ሁለቱ ግጭት ውስጥ የገቡ ኃይሎች ወይም ተቀናቃኝ ኃይሎች ሳይሆኑ ገለልተኛ የሆኑ ሁለቱም ይሁን ከዛ በላይ ያሉትን ማግባባት የሚችሉ ማደራደር የሚችሉ ማስማማት የሚችሉ አይነት አካሄድ አለ። የለም ደግሞ በኢትዮጵያ ባህልም ከተባለ በየትኛውም የኢትዮጵያ ባህል እኛም በመናቆ የኢትዮጵያ ባህል ሽማግሌዎች ሁለቱም ወገኖች ናቸው የሚቆጥሩት። የተጣሉ የተቀናቀኑ ወገኖች አስታራቂ ሽማግሌዎችን ይቆጥራሉ። እሱንም እምቢ አሉ። ምንድነው እኛ በፈጠርነው ኮሚሽን እኛ ምን ባደረግነው ኮሚሽን ኑና ተደራደሩ፣ ኑና ተነጋገሩ፣ ኑና ተወያዩ፣ ኑና እንዲያርጉ ነው። እሱን ደግሞ ደጋግመን ነግረናል። በአንድ ፓርቲ ፓርላማ ሁሉንም የሀገሪቱን ተቋማት ምርጫ ቦርድን ጨምሮ አሁንማ የሀገር ሽማግሌዎች ውስጥ ገብተዋል። ሰራዊቱን ጨምሮ ፌደራል ፖሊስን ጨምሮ ፍርድ ቤትን ጨምሮ ሁሉም እዚህ ሀገር እንቀሳቀሳሉ የሚባሉት የመንግስት ተቋማት የአሁኑ ኮሚሽኖችን ጨምሮ በመንግስት ቁጥጥር ስር የሚንቀሳቀሱ ምናልባት ተሳደበ እንዳትሉን እንጂ በመንግስት ሳምባ የሚተነፍሱ ናቸው። ችግራችን እሱ ነው። ገለልተኛ ተቋም ይፈጠር፣ ገለልተኛ አደራዳሪዎች ይፈጠሩ የሚለውን ስንጠይቅ ነበር። ትግሉ በዛው ደረጃ ይቀጥላል። አሁንም ትግላችንን እንቀጥላለን። ፖለቲካ እስከምንገባ ድረስ በኢትዮጵያ ምድር ሶስት ነገሮች መሆን አይችሉም። አሁን በተገፋበት መንገድ አንደኛው ሐቀኛ ሰላምና መረጋጋት አይመጣም። ላለፉት 50 ዓመታት አልመጣም። ንጉሱም ያንን ሲሸሹ ነው የሞቱት። ደርግም ያንን ሲሸሽ ነው የሞተው። የመለሱ ኢህአዴግም ያንን ሲሸሽ ነው የሞተው። ያውም የትግራይ ህዝብን በሚሊዮኖች የሚቆጠር ለጋጋ አጋልጠው የብልጽግና መሪዎችም በዛ ሽሽት የትም አይደርሱም። ሰላምና መረጋጋት በኢትዮጵያ ምድር በገፉበት መንገድ መፍጠር አይችሉም። እኛም ኖርን አልኖር እኛን ማሰሩን እንትናሉ። ሁለተኛው በኢትዮጵያ ምድር ዲሞክራሲያዊ አስተዳደር፣ ዲሞክራሲያዊ ሽግግር፣ ሐቀኛ ፌደራላዊ ስርዓት፣ ሐቀኛ ዲሞክራሲያዊ ስርዓት፣ በነፃና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት፣ የህዝብ ይሁንታ ካጣ ደግሞ የሚወርድ መንግስት መፍጠር አይቻልም። ስለዚህ አንድ ፓርቲ ንጉስ ዘመንም አንድ ሰው ነበረን። የደርግ ዘመንም አንድ ፈላጭ ቆራጭ ዲክታተር ነበረን።
በኢህአዴግም አንዳንድ ጊዜ ቡድን አንዳንድ ጊዜ የአንድ ሰው ዲክታተር ነበርን። በብልጽግና ዘመንም ያ ነው። በኢትዮጵያ ምድር ዲሞክራሲያዊ ስርዓት አይፈጠርም። አሁን በተገደበት 10 ዓመት የሚሆን 100 ዓመት የሚሆን ምን ዓመት የሚሆን በኢትዮጵያ ምድር በተገፋበት መንገድ በዚህ ምክክር ኮሚሽን በሚባለው በምን በአንድ ፓርቲ ፍላጎት ሙሉ ቁጥጥር ምን በሚመራ መንገድ የ120 ሚሊዮን ህዝብ የሚሆን ቁመት የሚሆን ዲሞክራሲያዊ ስርዓት አይፈጠርም። መለስ ዜናዊ ሲነግረው ነበር። በኢህአዴግ ቁመት የተሰፋ ጥብቆ ነው ዲሞክራሲያችሁ ብዬ ነበር፣ ትዝ ይለኛል። አሁንም ቢሆን በዶክተር አብይ ቁመት የተሰፋ ጥብቆ ኢትዮጵያን አያሻግርም፣ ወደ ዲሞክራሲያዊ ስርዓት አይወስድም። ያንን ባለን መንገድ ያስተላልፈን ነበር፣ እናስተላልፋለን ማለት ነው። እና ትግሉ ሰላማዊና ህጋዊ ትግላችን በዛ እንቀጥላለን። አንድ ቀን እነሱም ሰምቶ ችግሩ ማስተምሯቸው መስመር ሊይዝ ይችላል። ይሄ ነው እንሞክር ነበር። አሁንም ያንን ህጋዊና ሰላማዊ ትግላችን እንቀጥላለን። ምንድነው መንግስትን ብቻ ነው የምትቃወሙት፣ ሌሎቹን አትነኩም፣ ሌሎቹም አታደርጉም የሚለው እውነትም ዋናው እንትናችን ዋናው የኢትዮጵያ ችግር ፈጣሪ መንግስት ነው። ምንም ጥያቄ የለው። ይሄ ለምሳሌ እኛ ምንድነው በንጉሱም ያንን የሙጥኝ ብሎ እስከ መጨረሻው የወታደሮቻቸው ሽንት ቤት ስር እስከቀበሩ ድረስ ኮንስቲቱሽናል ሞናርኪ የህገ መንግስት ላይ የተመሰረተ የንጉስ አስተዳደር እንኳን ለመፍጠር አልፈለጉም። አንድ ትንሽ ነገር እንድትለይ አይፈልጉም ነበር። ያ ነው ያ ሁሉ ጣጣ የተወሰደን የአንድ ትውልድ ምርጥ ልጆች የሚታረዱበት የሚጨፈለቁበት ከአብዮቱ ጋር ሊመጣ ቻለ። ያ መንግስቱ ኃይለማርያምም ከወንበዴዎች ጋር ማን ይደራደራል? ከወንበዴዎች ጋር 17 ዓመት ሲጮህ ከረመ። እሱም ያንን ኤርትራን ያለደረሰኝ ማስረከብ ብቻ ሳይሆን ኢትዮጵያንም አሁን ላለችበት ብዙ ነገሮች ዳርጎ ሄደ። መለስ ዜናዊም ምንም እንትን የለም ብልጥ ነው ይባላል፣ ምን ይባላል። እንደ መለስ ዜናዊ ህወሓትንና የትግራይ ህዝብን ኢህአዴግን ለዚህ አሁን ለተከፋው እልቂትና ምን አዘጋጅቶ የሄደ ሰው የለም። በማይኖሪቲ በምን ደረጃ ስልጣን ማካፈል ዲሞክራሲያዊ ሽግግር ይደረጋል። ምን አድርጋለሁ አንዳንድ ጊዜ የሻ ልምዶችን የምናምን ያን ሁሉ ሲገድም ኖሮ ሄደ። ስለዚህ ምንድነው በዋናነት ሮምሊ ለምን የኦሮሞ ወጣቶች ምኑ የማን እንትን ለምን ጫካ ገቡ እንትኑ ማን እዚህ ያለውን እኮ እኛ ኦነግን እኮ የፈጠረው ዳውድ ኢብሳ ከዚህ ከተማ እኮ ነው ያለው። እዚህ ዳውድን እዚህ ያስረው እና አብዱረጋሳ የወለፍ ወታደራዊ አዛዦች ነበሩ። እሱን እዚህ ያስቀምጠው መሮን ታንዛኒያ ድረስ ናና ተደራድረ እርቅ ፍጠር ይላል። የማይሆን ጫወታ ነውና ዋናው ፈረንጆች ምንድነው የኳሷ ያለችው መንግስት ሜዳ ስለሆነች ኳሷ የችግሩ ምንጭ እዛ ስለሆነ ይሄ መንግስት ለኢትዮጵያ ህዝቦች የተደላደለ ነፃና ፍትሃዊ ምርጫ እዛ ባለፈው ጊዜ ቅርጫው እንኳን የማይሆን ምርጫ ሳይሆን ቅርጫው እንኳን የሚመስል 97 ላይ ለምሳሌ ቅርጫ የሚመስል ምርጫ ነበር። ፓርላማ የገባንበት በዛ ነው። እነዛ አይነት ሁኔታ መንግስት ካመቻቸ እንደ መንግስት ብቻ ሳይሆን መፍትሄውን አንቀበልም፣ ማህበራዊ ፍትህ፣ ሐቀኛ ድርድር አንቀበልም ያሉትን ኃይሎች እዛን ጊዜ አፋችን ሞልተን የማንቃወምበት ምክንያት የለም። አሁን ግን the ball is in the government court ኳሷ በመንግስት ሜዳ ስለሆነች ነው ቸገረን። ይሄን ነገር ኢትዮጵያ ህዝብም 4 ኪሎ ቤተ መንግስት ያሉ ሰዎች ብረዱን ጥሩ ነው። ለምን ይሄ ሁሉ ያ ወጣት ሁሉ ያለቀበት የታሰረበት የተገደለበት ምን ይሆንበት ለውጥ ለምን ተኮላሸ ብሎ መጠየቅ አለባቸው። እንዳይኮላሽ ደግሞ ጠቅላይ ሚኒስትሩ ምስክር ነው። ከሱ ጋርም ያደረገው ክርክር አለ።
ከሱ ተወካዮች ጋር ያደረግነው ክርክር አለ። አሜሪካ ማነው አውሮፓ፣ ደቡብ አፍሪካ ምን ድረስ ሄደን ከሱ ተወካዮች ጋርም ያደረግናቸው ነው አሉ። ከዛ ፈቀቅ ስላላለ ስልጣን ወይ ሞት የሚል አይነት ፖሊሲ ስለተከተሉ ነው ችግር ውስጥ የገባነውና የምንቃወማቸው። ሌላ የተለየ ፍቅርና እንትን የለንም ማለት ነው። ብሔራዊ እርቅ የሚባል ብሔራዊ ምክክር የሚባል የደቡብ አፍሪካ ተሞክሮ የመንግስት ተወካዮች ባሉበት ሄደን አብረን ተነጋግረናል። እንግሊዝ ሀገር ቤልፋስት የሚባለው ሰሜን አይርላንድ እንዴት እንደተፈታ አንድ ሳምንት ወስደን ተነጋግረናል። ኔዘርላንድ ሄደን የአንድ ሳምንት ትምህርት ተሰጥቶን ተነጋግረናል። ብሔራዊ መግባባት ናሽናል ዳያሎግ ብሔራዊ ምክክር የሚባለው 3 ነገሮች ያስፈልጉታል። አንደኛው ሁሉን አቀፍ ነው። ሁሉን አቀፍ ይሄ 4 ኪሎ ጨዋታ ምንድነው? እኔ የማያዛቸውን ሃይማኖት መሪዎች እኔ የማያዛቸውን ምሁሮች ደንቆሮ ምሁሮችን ሰብስቦ እኔ አጨብጭቡልን የሚባሉ አጨብጫቢዎች የሚሳተፉበት ነው። በኦሮሞ ህዝብ ስም መብት ትግል ውስጥ 50 ዓመታት የታገሉ ውድ ዋጋ የከፈሉ ህይወት ጭምር የከፈሉት ፖለቲካ ድርጅቶች ግልጥሮች አሉ። እዛ ውስጥ የሉም ታውቃለሽ። አማራ የሚባለው እንኳን አሁን በላይነት የአማራ ህዝብ ተገፍቷል ያሉ ኃይሎች እዚህ ምክክር ውስጥ የሉም። ስለዚህ አንዱ ትልቁ ሌሎቹ አንዱ እነዚህ ደግሞ ከኢትዮጵያ ህዝብ ወደ 70% አካባቢ ናቸው አማራና ኦሮሞ ማለት ነው። ዋናው እንትኑ የብሔራዊ ምክክር የሚባለው በደቡብ አፍሪካ ልምድ የሚሆን በየትም በፈለገው ሀገር ልምድ ኢንክሉሲቭ የሚባለው ሁሉን አቀፍ ሁሉን አካታች የሚል ቋንቋ አለ። ያ ካልሆነ ያሸነፈው ያሸነፋል፣ የተሸነፈው ይሸነፋል፣ ጫውታው እንትን ይላል። አንዱ እሱ ነው። ሁለተኛ ደግሞ እነዚህ አደራዳሪዎች ምን መሆን አለባቸው? ገለልተኞች መሆን አለባቸው። ገለልተኛ ዳኛ እዚህ ሀገር እኮ የቸገረ ምንድነው? ፍርድ ቤት ሂጂ፣ ሰራዊት ጋር ሂጂ፣ ምርጫ ቦርድ ጋር ሂጂ፣ ምንድነው እዚህ ሀገር ያሉት ኢንስቲትዩሽን ተቋማት በሙሉ በአንድ ፓርቲ ይሁንታ የሚንቀሳቀሱ ደሞዝ የሚከፈላቸው በዛ ፓርቲ ሳምባ ቅድም እንዳልኩ የሚተነፍሱ ናቸው። ይሄ አዲሱ ኮሚሽን የሚባለው ይሄንን መፍታት የሚችል አይደለም። ምክንያቱም አንድ ፓርቲ ጉዳይን አስፈጽም ብሎ የሾመው ቡድን ነው። ከዛ ውጪ እንትን አሁን እኮ የወረዳ አስተዳዳሪ ሚኒስትራዳሪ ምናምን እየመለመላቸው እኮ ይላካቸው ሰዎች ናቸው እዚህ የሚያወሩት እንትን የሚያደርጉት። ያው ግንኙነት እንነጋገራለን እኮ ይሄ አይሆንም ነው እንጂ አስተካክሉ ብዬን በጽሁፍም ጭምር ሁሉን አቀፍ እንዲሆን ሁሉን አካታች እንዲሆን በገለልተኛ አካል እንዲመራ መሰረታዊ የፖለቲካ አጀንዳዎች ላይ የሁሉም መዋጮ እንዲሆን ይሄን ሁሉ ነገርናል። እምቢ ምንድነው? እኔ ኮሚሽን ነው እርቅ ፈልጋቸዋል በእኔ መንገድና ይሁንታ ካልሆነ በስተቀር እናንተ በሚትሉ መንገድ አልሄድም ብሎ በጽሁፍም ኮከስ ምን ብለን ከሌሎቹ የፖለቲካ ኃይሎች ጋር ጠይቀናል። ችግሩ የኛ ማንሳተፈው አንዳንድ ሰዎች የስልጣን ፍርፋሪ ፍለጋ እንሄድም። ለዛ አይደለም የተደራጀ ነው። ለወደፊቱም ቢሆን የ50 ሚሊዮን ምን ሚሊዮን የኦሮሞ ህዝብ 100 ሚሊዮን የሚሆን የኢትዮጵያ ህዝብ መብትና ነፃነት ለማስፈን ስለተፈጠን ያስኪሳካ ድረስ ትግሉ ይቀጥላል። ችግሩ እሱ ነው እና በማይሆን መንገድ ጠፍጥፎ ኑ ብሉ ነው። በማይሆን ተጠጥፎ የተጋገረ ነገር ደግሞ ለኛም አይሆንም፣ ለኢትዮጵያ ህዝብ የሚያጠግብ አይመስልም። የዛሬ ዓመትም ጠይቅን፣ የዛሬ 11 ዓመትም ጠይቅን፣ በኢትዮጵያ ምድር 3 ነገሮች አይመጡ። ሰላምና መረጋጋት አይመጣም። ሐቀኛ ዲሞክራሲያዊ ስርዓትና ፌደራላዊ ስርዓት አይመጣም። ትርጉም ያለው የኢኮኖሚ ልማትና ብልጽግና አይመጣም። እልቂቱ ይቀጥላል፣ መገዳደሉ ይቀጥላል። አሁን ከመደራደር ፖለቲካ ወደ መደራደር ፖለቲካ ያለው ማይሳካም። ችግሩ ይቀጥላል። ያ ነው ችግራችን።